ክረምት ደርሷልና ተማሪ ከሆናችሁ ወይም ያለ ስራ ቤታችሁ ተቀምጣችሁ ካላችሁና እንዴት ለወደፊት ከሪሬ ልዘጋጅ ያላችሁ ከሆነ በዚህ ቪዲዮ ላይ ለከሪሬ ህይወታችሁ መሰረታዊ የሆኑ ክህሎቶችን በአንድ ላይ እንዴት ደረጃ በደረጃ ወይም ስታክ ያደረገ መገንባት እንደምትችሉ አሳያችኋለሁ። አብዛኞቻችን ብዙ ክህሎቶችን አዳብረናል። ነገር ግን ምን ያህሉ ናቸው ስራ ላይ መዋል የሚችሉትና ብዙ ክህሎቶችን ትምህርት ቤትም ቢሆን የተለያዩ ቦታዎች እዚህም እዛም ስንል ያዳበርናቸው ናቸው። ለምሳሌ እንደ ራይቲንግ ያሉ፣ እንደ ድሮይንግ ያሉ፣ እንደ ክሪቲካል ቲንኪንግ የመሳሰሉ ስኪሎችን አዳብረናል። ነገር ግን እነዚህ ስኪሎች ወደ ስራ ላይ ሲመጡ በቂ አይደሉም። ምክንያቱም እነዚህን ስኪል ያዳበርናቸው የዴይ ቱ ዴይ ስራ ላይ ትኩረት ባደረገ መንገድ አይደለምና ስኪል ስናዳብር የዴይ ቱ ዴይ ስራ ላይ ባተኮረ መንገድ ማዳበር አስፈላጊ ነው። ክረምቱ ደግሞ ይህንን ማድረግ ለመጀመር አሪፍ አጋጣሚ ነውና በዚህ ቪዲዮ ላይ ያንን እንዴት ማድረግ እንደምትችሉ አሁን እናንተ ካላችሁበት ተነስታችሁ ሌየር ባይ ሌየር ስታክ ያደረጋችሁ እንዴት ብቁ ማለቦያ እንደምትሆኑ አሳያችኋለሁ። በዚህ መሰረት እናንተ መጀመሪያ ማተኮር ያለባችሁ መሰረታዊ የሆኑ የኮምፒውተር ቴክኖሎጂዎችን ማወቅ ነውና እነዚህ አሁን ላይ አስፈላጊ የሆኑት ከጉልበት ስራዎች ውጪ ያሉት አብዛኛው ስራዎች አሁን ኮምፒውተርን ይፈልጋሉ እና የዲጂታል ዕውቀትን ይጠይቃሉ። ስለዚህ ገና ከመጀመሪያው ውስብስብ ወደ ሆኑ የኮምፒውተር ትምህርቶች ውስጥ ከመግባት በየቀኑ የምንጠቀማቸውን አፕሊኬሽኖችን አጠቃቀማቸውን ማወቅ ነው። ስለዚህ ይሄ ምን ይመስላል? ኮምፒውተሩ ራሱ እንዴት ኦፕሬት ማድረግ መቻላችሁን ነው። ይሄ ምን ማለት ነው? የኮምፒውተር ኦፕሬቲንግ ሲስተሙን ራሱ እንዴት ናቪጌት ማድረግ መቻላችሁ፣ ቤዚክ የሆኑ አፕሊኬሽኖችን መጠቀም መቻላችሁ፣ እንዲሁም ደግሞ ኢንተርኔቱን ሰርፍ ማድረግ መቻላችሁ ነው። ከዛ ወርክ ስፔሶችን ማወቅ ነው። ይሄ ለምሳሌ የጉግል ወርክ ስፔስን ወይም ማይክሮሶፍት ወርክ ስፔስን አጠቃቀሙን ማወቅ ነው። ይሄ ምን ይመስላል? የማይክሮሶፍት ወርድን ወይም ጉግል ዶክስን እንዴት መጠቀም እንዳለባችሁ ማወቅ፣ ጉግል ሺትስን ወይም ማይክሮሶፍት ኤክሴልን እንዴት መጠቀም እንዳለባችሁ ማወቅ ነው። እና እነዚህ አሁን ላይ አስፈላጊ የሆኑት አብዛኛው የሚባሉት ድርጅቶች እነዚህ ሁለትን ወርክ ስፔስ ስለሚጠቀሙ ነው። በመቀጠል ደግሞ የኤአይ አፕሊኬሽኖችን እንደ ቻት ጂፒቲ ወይም እንደ ጄሚናይ ያሉትን መጠቀም መቻላችሁ ነው። እነዚህን ለሪሰርቻችሁ ወይም ለጽሁፍ ስራችሁ እንደ ረዳትነት መጠቀም ስለምችሏቸው ነው። ይሄ ምን ይባላል? ኤአይ ፕሮምፕቲንግ ይባላል። እና በ2026 ላይ ኤአይን መጠቀም ማለት ልክ ድሮ ኮምፒውተርን ወይም ኢንተርኔትን መጠቀም መሰረታዊ እንደሆነው አሁን ኤአይን መጠቀም መሰረታዊ የሆነ መጥቷል። ይሄ ዲጂታል ሊትረሲ ነው እና ለከሪራችሁ ደግሞ መሰረት ነው። አሁን መሰረታችሁን ይዛችኋል። ነገር ግን ይሄንን ብቻ ማወቃችሁ ስራ አያስገኝም። ይሄ ደግሞ ወደ ሁለተኛው የስኪል ደረጃ ያመጣናል። ይሄ ደግሞ የሶፍት ስኪላችን ነው። ሶፍት ስኪሎች ሲባል እኛ ከሰዎች ጋር ያለንን መግባባት፣ ስራ ቦታዎች ያሉ ችግሮችን ለመፍታት እንዲሁም ደግሞ ራሳችንን ስርዓት ባለው መንገድ ለመምራት የሚያገለግሉን ግላዊና ማህበራዊ የሆኑ ክህሎቶች ናቸው። እና እነዚህ ክህሎቶች እኛ ያለንን የቴክኒካል ዕውቀት አፕላይ አድርገን ወደ ተግባራዊ ወደሆነ የስራ ስኬት መቀየር የሚያስችሉን መሳሪያዎች ናቸው። እና መሰረታዊ የሚባሉት ሶፍት ስኪሎች እነዚህ ናቸው። የመጀመሪያው የተግባቦት ወይም ኮሚኒኬሽን የምንለው ነው። ኮሚኒኬሽን ሐሳባችንን ለሌሎች ሰዎች በግልጽ እና በአጭር በሆነ መንገድ ማስረዳት መቻላችን ነው። እንዲሁም ደግሞ የሌሎችን ሐሳብ ትኩረት ባለውና ትዕግስት ባለው መንገድ ማድመጥ መቻላችን ነው። ሁለተኛው ሶፍት ስኪል ደግሞ የኔትወርኪንግ ነው። ኔትወርኪንግ ማለት በእኛ የስራ ዘርፍ ላይ ካሉ ባለሙያዎች ጋር ፐርሰናልም ሆነ ፕሮፌሽናል የሆነ ትስስሮችን ማድረግ ነው። ሶስተኛው ሶፍት ስኪል ደግሞ ፐብሊክ ስፒኪንግ ነው። ፐብሊክ ስፒኪንግ ማለት የራስ መተማመናችንን በመጠቀም ማንኛውንም ከባድ የሆነ ሐሳብ በአጭሩ ያ ማለት በ2 ደቂቃ ባነሰ ጊዜ ውስጥ በግልጽ ለብዙ ሰዎች ማስረዳት መቻላችን ነው። እና እነዚህ ሶፍት ስኪሎች መሰረቱ ላይ ሲጨመሩ እኛን ከተማሪነት ወደ ባለሙያነት ይቀይሩናል። እና መሰረቱ ላይ መልቲፕላየሩን ስትጨምሩበት ወደ ሶስተኛው የስኪል ሌየር እናንተ መሸጋገር ትችላላችሁ። ያም ደግሞ ምንድነው? የክረምቱ የመጨረሻ አንድ ወር ላይ እናንተ በተመረጠ አንድ ዘርፍ ላይ ወይም ፊልድ ላይ ራሳችሁን አፕላይ ማድረግ ነው። ያ ደግሞ እናንተ ተማሪ ከሆናችሁ ወይም ተመርቃችሁ ከሆነ ኦልሬዲ ማስተር ያደረጋችሁት ያለው ፊልድ ሊሆን ይችላል። ወይም ደግሞ አሁን ላይ ኢንዲማንድ የሆኑ ስኪሎችን መርጣችሁ እዛ ላይ ራሳችሁን ብቁ ማድረግ ሊሆን ይችላል። ለምሳሌ ማርኬቲንግን ልትመርጡ ትችላላችሁ፣ ኮዲንግን ልትመርጡ ትችላላችሁ፣ ሴልስ እና ኔጎሺዬሽንን ልትመርጡ ትችላላችሁ። ዋናው ማተር የሚያደርገው እናንተ አንድ ፊልድን ስፔሲፊክ የሆነ መርጣችሁ እዛ ላይ እናንተ ማስተር ማድረጋችሁ ነው። ማስተር ማድረግ ሲባል እናንተ ኤክስፐርት መሆን ሳይሆን ቢያንስ ለኢንተርንሺፕ የሚያበቃችሁን
እውቀትና ክህሎት ማዳበር ነው። ይሄንን የመጨረሻ ሌየር መጨመር ከቻላችሁ የእናንተ የስኪል ድርደራችሁ ሙሉ ይሆናል። ይሄንን 3 ስኪል ሌየሮች እናንተ ማስተር ማድረግ ከቻላችሁ በጣም ተፈላጊ የሆነ ካንዲዴት ያደርጋችኋል። ምክንያቱም እነዚህ 3 መሰረታዊ የሆኑ ክህሎቶችን በአንድ ግለሰብ ማግኘት ሬር ስለሆነ ቀጣሪዎች ደግሞ እንደዚህ አይነት ኢንዲቪጁዋልን ሲያገኙ ከፍተኛ የሆነ አድቫንቴጅ ይሰጡታል። ያ ማለት እናንተን ከጀማው ይለያችኋል። እና በዚህ ክረምት እናንተ የዲጂታል ሊትረሲያችሁን መገንባት የምትፈልጉ ከሆነ እኛ ከሬድ ብሪጆች የዲጂታል ሊትረሲ ኮርስ ስላለን ለዛ ኮርስ ሬጅስተር ማድረግ የምትፈልጉ ዲስክሪፕሽኑ ላይ የሬጅስትሬሽን ሊንኩን አስቀምጠናል። እዛ ላይ ሞልታችሁ እስከ ሰኔ መጨረሻ ድረስ ሬጅስተር ማድረግ ትችላላችሁ። የኛን ኮሚኒቲ ደግሞ መቀላቀል የምትፈልጉ ሰዎች ካላችሁ የቴሌግራም ቻናላችንን ጆይን ማድረግ ትችላላችሁ። ግሩፓችን ላይ ደግሞ ሐሳባችሁን ልትገልጹልን ትችላላችሁ። ይሄ ቪዲዮ ከተመቻችሁ ደግሞ ይሄንን ቪዲዮ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ ድረስ ከምንገናኝ ቻው።